ሰላም ሰላም ቤተሰብ የገሬ ቲዩብ ተከታታዮች፣ ዛሬ የማሳያችሁ ከወገብ በላይ ማለት ነው ተላላፊ የሀበሻ ሽፎን ማለት ነው በፓተርን አድርጌ ወደ ልብስ እንቀይረዋለን ማለት ነው። መጀመሪያ የሚያስፈልገን ያው ልኬት ነው። ልኬት ደግሞ ያው ደረት አለን። የደረት እኛም በደረት እንጀምራለን። የኔ 96 ነው፣ እናንተ በራሳችሁ መስራት ማለት ነው። ወገብ ይሄኛው ደግሞ 86 ነው። ከትከሻ እስከ ወገብ ያለው ማለት ነው። ይሄኛው ደግሞ 38 ነው። ትከሻ ደግሞ ይሄኛው 40 ነው። ልኬታችን ይሄንን ከያዝ ማለት ነው። ይሄኛው ለአራት ነው የምናካፍለው። ይሄ ደረት ማለት ነው። ከፊትና ከኋላ አጥፈን ስለምንሰራው ይሄ ፎልድ ስለምናደርገው ይሄ በዚህኛው እና በዚህኛው ሁለት የፊት ለፊቱ ማለት ነው። የኋላም እንደዚህ አራት ስለሚሆን ለአራት እናካፍለዋለን። ስንት ይመጣል? 24 ማለት ነው። ይሄኛው ወገብ ነው። ወገቡም አራት ነው፣ ተመሳሳይ ነው። ይሄኛውም ለአራት፣ ይሄኛው 21.5 ይመጣል። ከትከሻ እስከ ወገብ እንዳለ ነው፣ ከዚህ እስከዚህ ማለት ነው። ትከሻ ይሄ ለሁለት ነው የምናካፍለው፣ ይሄ 20 ይመጣል ማለት ነው። አሁን ወደ መቁረጥ እንሄዳለን። አሁን በትከሻ ነው የምንጀምረው። ትከሻ አሁን ለምሳሌ ይሄ ፎልድ ነው፣ ለሁለት ነው የምታጥፉት መጀመሪያ። ይሄኛው ለሁለት ይታጠፋል። ይሄኛው ትከሻ ይባላል። ከዚህ በሴንቲሜትር፣ እናንተ በኢንች የምትሰሩ ከሆነ በኢንች፣ እኔ በሴንቲሜትር ነው የምሰራው። ይሄኛው የኔ 40 ነው አይደል? ይሄ የፊት ለፊት ስለሆነ 20 ይሆናል። የመስፊያ ደግሞ ይሄኛው 1 ሴንቲሜትር እንጨምራለን ማለት ነው። ይቺ ልኬት ናት። ይቺ ደግሞ ተጨማሪ 1 ሴንቲሜትር ማለት ነው። ከትከሻ እስከ ወገብ ያለው ልኬት ደግሞ ከዚህኛው ትከሻ ነው ወደ ታችኛው የኛ ልኬት 38 ነው። አንድ ኢንች ደግሞ የውስጥ ማለት ነው። እንደዚህ እናደርገን በዚህም ቀጥ ብሎ እንዲመጣልን በዚህ 38 ሲጨመር 1 ይሄኛው በመስመሪያ እናሰምራለን ማለት ነው። አሁን ወደ ደረት ነው። ደረት ደግሞ ከዚህ የደረት ልኬት ማለት ነው። በዚህ የደረት ልኬታችን 96 ነው አይደል? ለአራት ሲካፈል 24 ነው። ይሄኛው -1 ይሆናልና -1 ይሆናል 23 ይሆናል ማለት ነው። 96 ሲካፈል ለ4 24 ይሆናል። -1 እናደርገዋለን 23 ይሆናል ማለት የደረት ልኬት ለማግኘት ማለት ነው። ከዚህኛው ወደዚህ ማለት ነው 23 ይሆናል ማለት ነው። የደረት ይሄኛው 23፣ ይሄ በማስመሪያ እናሰምራለን ማለት ነው። ይሄ የደረት ልኬት ነው የምናገኝበት። ይሄ ፎርሙላ ነው፣ ለሁል ጊዜ ያዙት ማለት ነው። ይሄ 96 ነው አይደል? ሲካፈል ለ4 ማለት ነው። 96 ሲካፈል ለ4 24 ነው እዚህ ጋር። አሁን ተጨማሪ ወደ ውስጥ ደግሞ እንደፈለጋችሁት። እኔ አሁን 3 ኢንች ነው የማደርገው ወደ ውስጥ ማለት ነው ተጨማሪ። ከዛ ወገብ፣ እዚህ ጋር ደግሞ ወገብ ነው። ወገባችን ስንት ነው? 86 ሲካፈል ለ4 ስንት ነው? 21.5 ይመጣል። 21.5 እዚህ ጋር ደግሞ ዳርት ስለምናደርግበት ይሄኛው ማለት ነው። ዳርት የጡት 2 ሴንቲሜትር እንጨምራለን ማለት ነው። ይሄኛው ከዚህኛው 2 ሴንቲሜትር ወደዚህ እንጨምራለን ማለት የዳርት ይሄኛው ውስጥ 3 ሴንቲሜትር ማድረግ እንችላለን ማለት ነው። የአርም ሆል ቅርጽ ማውጣት ማለት ነው። ይሄ የጂኬ የአርም ሆል ይባላል። እዚህ ጋር የትከሻው ልኬት በዚህ ወደ ታች ስናወርደው ቀጥ ብሎ እንዲመጣልን ማለት ነው። አሁን ከዚህ ከትከሻ ወደዚህ እናሰምራለን ማለት ነው።
አሁን ከዚህ ጀምረን ማለት ነው በራሳችን ቅርጽ እናወጣለን ማለት ነው። እንደዚህ የመስመሪያ ካላችሁ ይሄ የአርምሆል እንደዚህ አድርጋችሁ የአርምሆል ቆንጆ እንደዚህ ቅርጽ ታወጣላችሁ ማለት ነው። ይቺ 2 ሴንቲሜትር ደግሞ ዳርት ነው። እዚህ ጋር ዳርት የምንሰራባት አሁን ዳርት ማለት ደግሞ ከዚህ 21 ተኩል ነው አይደል? ከዚህ ጋር ግማሹ ማለት ነው። ግማሽ የዚህኛው ግማሽ እዚህ ጋር ምልክት እናወጣለን ማለት ነው። የ21 ተኩል ግማሽ 10 እዚህ ጋር ይሆናል ማለት ነው። እዚህ ጋር ከዛ ወደዚህ 12 ሴንቲሜትር ዳርት ይበቃናል። ከዚህ 12 13 ወደ ጡት የሚወስድ ማለት ነው። እስከዚህ አሁን በዚህ በማስመሪያ እናሰምራለን ማለት ነው። ያው መጀመሪያ እቺ ቀጥ አድርገን እናሰምራለን። አሁን እቺ 1 ሴንቲሜትሯ እዚህ ጋር ነው የምናስቀምጠው። እቺ 1 ሴንቲሜትር ወደዚህ 1 ሴንቲሜትር ወደዚህ 2 ሴንቲሜትር የቅድማ ማለት ነው። አሁን ወደዚህ አድርገን እናስቀምጣለን ማለት ነው። አሁን ዳርቱ እንደዚህ አድርገን እንሰራለን ማለት ነው። አሁን ይሄ ቆንጆ ዳርት ሆነ ማለት ነው። ይሄኛው 1 ሴንቲሜትር ይሄኛው 1 ሴንቲሜትር ይሆናል ማለት ነው። አሁን የትከሻ ወረድ ብለን እዚህ ጋር 3 ሴንቲሜትር እኔ አንዳንዱ 5 ይጠቀማል 4 3 አለ። ያው እንደ ልኬቱ መጠን ነው የሚወሰደው። እኔ 3 ሴንቲሜትር እሺ አሁን ወደ ተላላፊ እንዴት እንቆርጣለን የሚል እንገባ። ይሄ የኋላ ነው። ይሄ የኋላ እንደዚህ አንድ እንቆርጥና ይሄኛው ደግሞ የፊት እናደርገዋለን። አሁን በቀላል መንገድ ማለት ይሄኛው ወደ ተላላፊ እንደዚህ እንነጥፈውና እንደዚች ዳርት እዚህ ጋር ለማምጣት ደግሞ በዚህኛው እዚች ጋር በእንደዚህ ምልክት እናደርጋለን ማለት ነው። በዚህኛው ዳርት በዚህኛው እዚች ጋር ማለት ነው። አሁን እዚህ ጋር ነው የምንሰራ ማለት ነው። አሁን ብዙ አይነት ነው ያለው ተላላፊ። ከዚህ እስከዚህ በማስመሪያ አድርገን በዚህ ማለት ነው ወደዚህ ተላላፊ ይሰራል። አንድ በዚህ ራሱ ከርቭ ነው እንደዚህ ቆንጆ ያመጣልናል ማለት ነው። ከዚህ ጀምረን ወደዚህ እስከ ትከሻ ማለት ነው። ግማሽ ትከሻ የለካ ነው እስከዚህ ጋር። ይሄኛው ፍሮንት ይቺ ፍሮንት ፓርት ማለት ነው። አንድ ይሄ ነው። ሌላኛው ደግሞ ሶስተኛ ከዚህ ወደ ላይ እንደዚህ 5 ሴንቲሜትር እናደርግና ሶስተኛ ማለት ነው ተላላፊ አሰራር። ከዚህኛው ወደ ከርብ መስራት ማለት ነው። ከዚህኛው ወደዚህ ይሄኛው ሶስተኛ ማለት ነው። በይሄኛው አንደኛ፣ ይሄኛው ሁለተኛ፣ ይሄኛው ሶስተኛ ማለት ተላላፊ። ይሄኛው ከዚህ ጀምሮ አለ በትልቁ፣ ይሄኛው መካከለኛ ነው። ይሄኛው ደግሞ የመጨረሻ ስሞል ማለት ነው። ላርጅ፣ ሚዲየም፣ ስሞል ማለት ነው። የደረቱ እንዲታይ ካልፈለግን እዚህ ጋር ደረቱ የክፍተቱ ማለት ነው።
አሁን ይቺ እናወጣታለን ማለት ነው። ይቺ ሚዲየማ እንደዚህ አድርገን ይሄ ፍሮንት ነው ግማሹ ማለት ነው። ይቺ የፊት ለፊት ግማሿ ናት። ያቺ ግማሿ ደግሞ በዚህኛው ከፈለግን ወደዚህም በሌላኛውም በዚህ እናደርጋለን። አሁን በዚህ ወደ ልብስ ቀይሬ አሳያችኋለሁ ማለት ነው። ወደ ልብስ አሁን የቆረጥነው እንደ ፓተርን ማለት ነው ወደ ልብስ እናስቀምጠዋለን ማለት ነው። አሁን ያ ተላላፊው እንደዚህ አድርገን የቆረጥነው የበፊቱ ይሄ ግማሽ ነው። ይሄኛው እንደዚህ አድርገን ተስተካክለን ይሄኛው መቁረጥ ማለት ነው በዚህኛው አሁን ይሄ ወደዚህ ይሆናል። ሲሰፋ ደግሞ ታይታላችሁ ቆንጆ ይመጣል ማለት ነው። እንደዚህ ማለት ነው። በጣም ቆንጆ የኦሪጂናል አሰራር ማለት ነው። ያው እንደነገርኳችሁ በሶስት መንገድ እንደዛ አድርጋችሁ ይሄኛው ተላላፊ ማለት አንገቱን የደረት ጡት እንዳይታይ ይሄኛው ልኬት ማሳደግ ወይ ማሳነስ ማለት ነው። ይሄኛው እንደዚህ ማለት ነው። አሁን ሲሰፋ ደግሞ ታይታላችሁ በኋላ
ከወገብ በላይ እቺ ትመስላለች ማለት ነው። ሽፎን ተላላፊ እንደምታዩት እቺ ናት። አስተያየት ያላችሁ ደግሞ ኮሜንት ጻፉልን። አመሰግናለሁ። ያው እንደምታዩት ተላላፊ በሽፎን አሰራር ይሄ ነው እና አስተያየት ካላችሁ ደግሞ ኮሜንት አስቀምጡልን። አመሰግናለሁ። ሁላችሁም ላይክ፣ ሰብስክራይብ ያደረጋችሁ አበረታቱን። በጣም አመሰግናለሁ። ቴንኪው ሁላችሁም።